ሁለተኛ ጥያቄሽ ላይ ነው እኔ ያቆምኩትኝና አንዴ መቀጠል የምትች ማለት እንትን የምትይውን ካለ ቀጥይ። ሁለተኛ ሶስተኛ ጥያቄሽን ቀጥይ። ሁለተኛ ጥያቄ ይሄን ሁሉ ብር በእጅ የሚሰጠኝ ከሆነ ያው ምን አይነት ልጅ መሆኔን መልኬን ከነስሜ ያለውን ነገር ታስቀምጥልኛለህ። ሌላ እኔ እናንተ የምንተዋወቀው እኔ አይደለሁም ያገኘውክም ማለት ነው። ምንድነው ይዘህ የመጣኸው? ለአይን መድኃኒት ለጥርስ መድኃኒት የሚሆን ይዘህ ስትመጣ የተቀበለችን ማናት ምንድናት ከፎቶ ማስረጃ ነው የነበረው። ከዛን ሰዓት ጀምረን ነው እኛ አንተን ነገሮችን ስናስተካከል የነበረው ማለት ነው። ሀብቶም ለምትለው ሀብቶም አይደለም ስሙ፣ ሳምራዊት ለምትላት ደግሞ ሁለቱም እዚሁ ነው ያሉት። እዚሁ አዲስ አበባ ነው ያለነው። እኔ የማንም አክስት አይደለሁም። አዲስ አበባ የምኖር ሰው አይደለሁም። ኢትዮጵያ የምኖር ሰውም አይደለሁም። ለዛም ማስረጃ አለኝ፣ የራሴ ማስረጃ። ምክንያቱም ፓስፖርት አለ፣ ብዙ ነገሮች አሉ። ማቅረብ ለሚገባኝ ቦታ ላይ አቀርባለሁ ያንን ማስረጃ ማለት ነው። አይደለም የሶስት ልጆች እናት አንድ ልጅ የሚወለድኩኝ አይደለሁም። ሲቀጥል ይሄን በልልኝ ብዬ እያልኩ ምን ላይ ነው ስትጽፍልኝ የነበረው? ጂሰስ የሚለው አካውንት የማን ነው? አካውንት ጂሰስ የሚለው አካውንት የማን ነው? እኔ ጂሰስ በሚለው ነው እንግዲህ ስለ ኪያ የተመሰከረልኝ። አይኑ እንደሚበራ ደብረ ሊባኖስ ገዳም ልጃቸውን እንዳዳንላቸው ተዳይል ጋር አለ። ጂሰስ በሚለው ስክሪንሾት አንስቼ ልኬለታለሁ። ተዳይል ጋር አለ ይሄ ማስረጃ። ስለዚህ ይሄንን አጥርተህ ንገረኝ። ለኔ ብር ስትሰጠኝ በተከታታይ ብዙ ብሮችን ነው ስትሰጠኝ የነበረው። እየመጣሁኝ የነበረ መቀበል። እኔ ማን ነኝ? ምን አይነት ሴት ነኝ? ስሜስ ማን ነው? ለዛ ነው ቪዲዮ አላበራም ያልኩት ባሩኪ፣ ለዚህ ነው። ምክንያቱም ሌላው ቤተሰብ ለምትለው ራሴ ጥፋት ሰርቼ ራሴ ላይፍ ላይ አላቀርብም፣ ራሴ ህግ ላይ አላቀርብም። ምክንያቱም ከማንም በላይ አንድ ኦርቶዶክስ ነኝ። ስለ ክርስትና ጠልቄ ያንተን ያህል መናገር ባልችልም ግን ክርስቲያን ነኝ። እግዚአብሔርን እፈራለሁ። ለሁለቱ ላልካቸው ላበላሃቸው ነገር ያበላኸው ምንድነው? የትኛው ሆቴል ነው ያረፍከው? ከነ ሆቴል አርፈህ አድረህ ሄደህ እሱን ያበላህበትን ነገሮች ደግሞ ከነ ፎቶ ማስረጃ ከነ ሪከርዱ የተያዘ ነገር ነው። ያለ ማስረጃ አሁንም እንድታውቀው የምፈልገው ነገር ስምህን የማጥፋት ዘመቻ አንድ ነገር በማናችን በቤተሰባችን እግዚአብሔር ምስክሬ ነው ያደረግነው ነገር የለም። በሙሉ የምትናገረው እውነት ነው ውሸት ነው ለሚለው ሪከርድ አለ። መፍረድ የሚችለው ይፈርዳል ማለት ነው። መጠየቅ የምንችልበት ቦታ ላይ እንጠያየቃለን። ስለዚህ ምን አይነት ሴት ነኝ? ስትሰጠኝ የነበረው ብር ለማን ነው? ማናት? ስሜስ ማን ነው? መልካም። የመጀመሪያውን ጥያቄ ሰምተሃል አይደለ? ኪያ የጠየቀችን ጥያቄ ብሩን ስትቀበለኝ በምንድን ነው? በካሽ ነው ወይስ በአካውንት ነው ብላለች። እሱን ትናገራለህ። ሌላው ኮሜንት ዝጉልኝ አንዴ። ሌላው ምን አይነት መልክ ነው ያለኝ? መልኬ ምን አይነት ነው? ሁኔቴ ምን ይመስላል ብላለች። ይህን ጥያቄ መልስላት እስቲ። እሺ አመሰግናለሁ። ባይዘው አብራርቻለሁ። መጀመሪያ ብሩ መታ እየወሰደች የነበረችው በአካውንት አይደለም። አሁን እዚህ ጋር እኔን ምን ብላ ነው ታወቀችኝ? አዲያም ብላ ነው። አዲያም የምትመጣው እኔ ጋር ማን ነው? አክስቷ ነው። እናቺ ሴትዮዋ የምትወስደው በካሽ ነው። ስትመጣ ሻሻ ስራ እና ፊቷ ወፍራም ነው ማለት የሆነ ያን ያለ የከሳች ሴት አይደለችም። ቀሚስ ነው የምትለብሰው። እኔ እማሆይ ነው የምትመስለው። በቃ እማሆይ ኩች ፊቷን እንዲህ ሻሻ ስራ ጽድት ብላ ምናምን ጀሪካን ይዛ የጸበል ጀሪካን አለ እሱ ምናምን ይዛ ነው የምትመጣው። እና እንደዛ ሆኖ ነው እየተቀበለችኝ የነበረችው። ይሄን ነገር እኔ በዛ ሰዓት ላይ አቴንሽን የነበረው በደንብ አድርጋችሁ ስሙኝ። አቴንሽን የነበረው እኔ መታ ብሩን ትወስዳ ትሄዳለች። በቃ እና ፊቷን የት ነው የምትመጣው? ገዳም ነው፣ ደብረ ሊባኖስ ነው፣ ተክልዬ ነው የምትመጣው። እኔ እንዲሁም እጄ ጸበል ቀዳላት ነበረ። ባይዘወይ ደብራስኮ ይባላል። ለዛ እየወጣው ጸበል ቀዳላት ነበረ። ወስዳ ነው የምትሄደው። ይሄ ነው በአካውንቱ አላስገባት። እኔ ጋር የምትመጣው አክስቷ ነው። እኔን ደግሞ ማን ብላ ታወቀችው? አዲያም ብላ ነው ታወቀች። ይሄ ነው የሁለቱም ጥያቄ ይሄ ነው። እሺ ሌላ ጥያቄም ካላችሁ ጠይቁ።
እሺ ልጠይቅሽ። እኔ ላትነግሩን የማትፈልጉትን ነገር ነው። እኛ ምን ብልጥ ሰው እንደዛ ነው ሊያደርግ የሚችለው። ስለዚህ እርስ በርሳችሁ እድሉ ስለሰጣችሁኝ አመሰግናለሁ። እሺ ጥያቄን በደንብ አድርጋችሁ ስሙ። መጀመሪያ እኔ ስታገኝኝ ስንታወቅ እኔ ነኝ አንቺን ፈልጌ ያገኘሁሽ፣ አንቺ ነሽ እኔን ፈልጌሽ ያገኘሽ። ያዘልኝ ጻፍ። አንቺ ነሽ እኔን ፈልጌሽ ያገኘሽ ወር ደግሞ እኔ አንቺን ፈልጌ ያገኘሁሽ? አንደኛ ጥያቄ ይሄን እንድትመልሽልኝ እፈልጋለሁ። ሁለተኛ ብሩ ይሄ ሁሉ ብር ሲገባ በነበረበት ሰዓት በአንዴ ነው በተለያየ ጊዜ ነው? እንዴትስ ገባ? ምንስ አምናችሁ ነው? እንዴትስ አምነሽ ነው ብሩን ያስገባችሁት? እንዴት አምነሽ ማለት ምንን ተማምነሽ ነው? እኔ የምታውቂኝ በሶሻል ሚዲያ ነው፣ በአካል አታውቂኝም። ምንም የምታውቂው ታሪክ የለም። እንግዲህ ይሄንን ነው። ሶስተኛ ነገር ደግሞ ስለናንተ ታሪኩን አምኖ ነው። አሁን ታዲኤል ቪዞ ሲሰራ በደንብ አድርጋችሁ አስተውሉ። ከአሜሪካ ወንድሟ መጥቷል ብሏል ቪዲዮ ላይ። እሷ አሁን እዚህ ጋር ምን አለች? ከአሜሪካ የመጣ ወንድም የለም አለች። አስተውሉ። ከአሜሪካ የመጣ ወንድም የለም አለች። እዚሁ ነው ያሉት ሀብቶም የሚባሉ። እሱስ ከአሜሪካ ሀገር ወንድምቷን አስመጥቷል ብሏል። ቪዲዮ አለ። ኢትስ ኦኬ። ጥያቄ ነው የምትመልሽልኝ። ምንድነው የኔ ጥያቄ እዚህ ጋር? ሶስተኛው ጥያቄ እነዚህ ሰዎች ከአሜሪካ ሲመጣ ሰውየው ምንን ተማምኖ ነው? ምን ተደርጎለት ነው? ምንን አምኖ ነው? እቺ ሶስተኛ አንድ ልመልስልሽ። ሌላኛው እኔ ስትታወቅ የነበረው አካውንት ይህ ነው ወይስ ሌላ አካውንት ነበረሽ የቲክቶክ? እቺን ብቻ መልሽልኝ። ጨርሻለሁ። በቲክቶክ አካውንት ነው ማውቅ አይደለም። ከዛ በኋላ አላቅም ፎሎሬቱን አቱን አላቅም። ግን የሆኑ ሴትዮ ትልቅ ሴትዮ ተቸግረው መናፍቃኖች ብራቸውን እንደበሉ ምናምን ነገር እያልክ ስትነግረኝ ውይ በእናት የሚበላ ነገር ስጣቸው በሚል ገብቼ አወራሁክ። ከዛ በኋላ ቪዲዮዎችን እያየው ጥሩ ነገሮችን እጽፍል ነበረ። በዛ የተነሳ አንተን ያወራኝ እኔ ነኝ ያወራሁክ የሚባል ነገር ራስን ያወራኝ። ምክንያቱም ለዛም ደግሞ ማስረጃ አለኝ። ከመጀመሪያ ጀምሮ እስከ መጨረሻው ስክሪንሾቶች አሉኝ፣ ብዙ ነገሮች የምናወራበትን ማለት ነው። ሲቀጥል ወንድሜ አልመጣም አላልኩም። አንተና እሱ የያዛችሁት ሆቴል ተይዞ ስታበላው የነበረው ነገር ከነ ቪዲዮ ማስረጃው አልጋ ያደርክበት አልጋ እሱን ያዘለ አንድ ሆቴል ላይ ነው የነበራችሁት። ከነሱ ማስረጃ ጭምር እጃችን ላይ ያለን ያልኩ። የመጣ ወንድም የለም አላልኩም። በትክክል መጥቷል፣ አግኝተኸዋል። ሲቀጥል ምንድነው እዚህ ጋር ከኔ ጋር ያለ ሪሌሽን ሌላ ስለነበረ በእኔ አማካኝነት ልጁ ይሰራል ያለውን ኮከብ እየቆጠር 47 ኮከብ ነው 16 ድግምት አለባት እናትሽ እንደዚህ አለባት። እሱ ሁሉ ስክሪንሾት አለ። ለኔ የምትጽፍልኝ ነበር። እኔ ከሆነ ኢንፎርሜሽን የምነግርህ አንተ ደግሞ ለኔ ነበር የምትነግረኝ የነበረው። በትልቁ አሁን ትልቁ ነገር ምንድነው እዚህ ጋር የስም ማጥፋት ወንጀል ነው ያስከው። ለዚህም ደግሞ ማስረጃ ከአሜሪካ ለመምጣታችንም ይሁን ለምንም ነገር ማስረጃ ህግ የያዘው ጉዳይ ስለሆነ እኔ ቲክቶክ ላይ ነገሮች ይፈታሉ ብዬ አይደለም ቲክቶክ ላይ ያመጣሁት። እንደኔ ግን ያለቀሱ ሴቶች ስለሚኖሩ እንድትታወቅ እንድትጋለጥ ነው ለታዲኤል የሚያወራውት ማለት ነው። ራሴን መረጃ ሳወጣም የነበረው ስከስህም የነበረው ራሴን፣ ምክንያቱም ሙሉ ማስረጃም ስላለ ማለት ነው። እንደገና ደግሞ ሻሻ ስሬ ፊቴን ለማታውቃት ሴት አንተ 50 ሺህ ብር በካሽ 50 ሺህ ብር ስትሰጥ ማናት? ምንድናት? ምክንያቱም ይሄ ማንም ሊያደርግ የሚችለው ነገር አይደለም። በሻሽ ተሸፍኜ ቀሚስ አድርጌ እማሆይ መስዬ የዛ አይነት ካራክተር ያለኝ ልጅም አይደለሁም። ሲቀጥል ደብረ ሊባኖስን አንዴ ነው እግዚአብሔር በሚያውቀው። ምናልባት አንተ እዚህ ጋር ልትዋሽ ትችላለህ። እኔ ወይ ዋሽቼ ሊሆን ይችላል ወይ ስምህን ላገድፍ እችላለሁ። ምክንያቱም ብዙ ፎሎወሮችም ስላሉ ወይ ሌላ ታሪክ ለመቀየር ፈልገ ይሆናል። እኔ ማንንም ፈርቼ አይደለም። አንድና አንድ ምፈራው እግዚአብሔርን ብቻ ነው። ለማስረጃዎቹ ደግሞ እነ ባሩክ የሚሆን ማንንም መረጃ ማግኘት በሚፈልጉት መንገድ መደረግ ያለበትን መስጠት ይችላሉ። ከራሳቸው አንደበት መናገር ይችላሉ። ገብቷል እንጂ ሻሽ ተሸፍኜ ቀሚስ ተከናንቤ ምናምን ነገር መልኬን ላላወጣም የፈለኩት ቪዲዮ አልገባም ያልኩትም ይሄ ጥያቄ። ምክንያቱም ቪዲዮ ብታይን ደግሞ
ነገሮችን ልትቀይራቸው እንደምትችል ደረሰኝ ራሱን ይባላቀር ምንም አይነት ገንዘብ የገባ ገንዘብ የለኝም ብለህ ነው ከሌላ ወንድሞች ጋር ያወራኸው። የተቀበልኩ ገንዘብ የለም ነው የነበረው። ደረሰኝ መውጣቱን ስታይ የደረሰኝ እንትኖችን ስታይ ተቀብዬ ግን ለእሷ ነው የምሰጣት። ይሄ ራሱ የሚያስጠይቅ ነገር ነው። ችግር የለውም። ሪከርድ መውጣቱም ራሱ ለእኔ ጥሩ ነውና ህግ የያዘ ጉዳይ ነው። ስምህን የማጥፋት ወንጀል በማናችንም ውስጥ የለም። እንድታቅ የምፈልገው ነገር ተቀናንቤ ምናምን ሻሽ አድርጌ ቀሚስ ለብሼ 50 ሺህ ብር የሚያህል በእጅ ሰጠኝ። ይሄ ራሱ ለራስ ጥያቄ ምልክት ሊሆንብህ ይገባል። እሺ ቆይ አንዴ ባሩኬ አመሰግናለሁ። በደንብ አድርጋችሁ ስሙ። በዘው እኔ ይሄ ነገር እውነታው ማለት እኔ በቪዲዮም እንዲማወራው ሁሉም ነገር እውነታ ስለሆነ ነው፣ እውነታውን መውጣት እንዳለ ስለፈለግኩት ነው። ልንገራችሁ 50 ሺህ ብር አይደለም ባይዘው አንቺ የወሰድሽው አስታውሳለሁ። አንዴ በፊስታል በጥቁር ፊስታል 200 ሺህ ብር ወስደሻል። እንዶ ተክልዬ ምስክሬ ነው። ሁለተኛ ነገር ደግሞ ጥያቄ መልሽልኝ፣ በስርዓት ነው የምትመልሽልኝ። የነበረሽ ቲክቶክ ይሄ ነበረ ወይስ ሌላ ቲክቶክ ነበረሽ? ሌላኛው ባሩኬ እንዳዘጋብኝ ማን ነው ሙት እንዳታደርገኝ። ሌላኛው ለምን አሜሪካ ኖራለሁ ብለሽ ዋሸሽኝ? እቺን ሁለቱን ብቻ መልሽልኝ። አሜሪካ እኖራለሁ ብለሽ ዋሸሽኝ እኮ አልዋሸሁም። አሁንም እየነገርኩ ነው አይደለም። የሴት ልጆች እናት አንድ ልጅ ራሱ የለኝም። ሲቀጥል አሜሪካን የምኖረው ቤተሰቤ ላይ የደረሰ ፈተና ስለነበረ አልሄድኩም። እዚህ ቆይቻለሁ። ለዛም ማስረጃ ደግሞ ሙሉ ማስረጃ አለኝ። ፓስፖርት አለኝ፣ ብዙ ነገሮች አሉ። ማስረጃ ላንተ ይሄ ነው ብዬ መናገር አልፈልግም። ገባ? ማስረጃ አለሽ ወይ ለሚለው ነገር አዎ ማስረጃ አለኝ። ለዛም ነው ህግ ያስያዝኩብህ ነገር። አሜሪካን የምኖረው የነበረ ያልኩህ ደግሞ አዎ አሜሪካ ነበረ የምኖረው። ቲክቶክ አካውንት ሺህ ነው ይሄ አይደለም። ቲክቶክ አካውንት ላይ ብሎክ አድርገኝ እኔ እናንተ ስንጻጻፍበት የነበረው ይሄ አካውንት አይደለም፣ ሌላ አካውንት ነው የነበረኝ እኮ። ለምን ቀየርሽው ታዲያ? ለምን በሱ አልገባሽም? አሁን ያ የራሴ የሆነ ማስረጃ ሊኖረኝ ይችላል። ምክንያቱም የራሴ የሆነ ምክንያት ነው። በሌላም ገባው በዚህኛውም ገባው፣ ያ ሌላ ጥያቄ ነው። እሺ ጨረሳችሁ እናንተ? አንተ የምጠይቃት ጥያቄ የለም? እኔ አለኝ የምጠይቃት ጥያቄ። እሺ አንዴ ሉዋም ቅድም ስንነጋገር መግቢያችን ላይ ስናወራ ለማስረጃ የሆን ዘንድ ቪዲዮ ማብራት አልችልም ብለሽን ነበረ። አሁን ማስረጃውን መቼስ ምን አይነት ፌስ ነው ያለኝ፣ ምን አይነት ገጽታ ነው ያለኝ የሚለውን ነገር ጠይቀሽዋል። ስለዚህ አሁን በሚዲያ በቪዲዮ ወጥተሽ ተገልጠሽ ያለውን ነገር ደግሞ እንድትነግሪን እንፈልጋለን። የመጀመሪያው ጥያቄ። ሁለተኛው አሁን አሜሪካ ይሄ ጉዳይ የተፈጸመው እያላችሁን ያላችሁትኝ ከ1 ዓመት በፊት ነው። አሜሪካ ምን ያክል ጊዜ ነው የቆየሽው? አሁን ፓስፖርትሽን ስክሪንሻት አድርገሽ ወይም ደግሞ ፎቶ አንስተሽ ልታሳየን ትችላለሽ ወይ? እሱን እስቲ አንዴ መልሽልኝና ከዛ ወደ አንተ እመጣለሁ። አሁንም ባሩኬ ምንድነው አሁንም ቢሆን ከዚህ በፊት አውቶቡስ ተራ ላይ አግኝቶ መድኃኒት የሰጣት ሴት አለች። ገብቷል። ያ ነገር ፎቶ አለ። ፎቶ ደግሞ በህግ የተያዘ ነው፣ የተቀመጠ ነው። ማንናት የሚለው ነው። እኔን ሲያየኝ አሁን ላይ ልክ እዛ ጋር ላለው ነገር እንዲቀየር አልፈልግም። እዚህ ጋር የእሱን ስም ለማጉደፍ ወይ ሌላ ነገር አይደለም። ያለኝም ማስረጃ ማቅረብ የምችለው ለሱ ለሚጠየቅበት ጥያቄ መልስ ይሆናል ብዬ የማስባቸው ነገሮች ታዲያ ይልጋ የላኳቸው ነገሮች አሉ። ከዛ በተረፈ የኔና የኪያ ጉዳይ ህግ ይዞታል። ፋሚሊም እዚሁ ነው ያለው። ሰጠኋቸው፣ አወራቸው ነበር ያሉትም ቤተሰቦቼ እዚሁ ናቸው ያሉት። በቲክቶክ ሊፈታ የሚችለው ነገር ይኖራል ብዬ ሳይሆን ለሌላው መማሪያ ይሆናል። እዚህ ጋር ግን አንድ ነገር ማወቅ የምትችለው ነገር ምን እንደሆነ ታውቃለህ? ኪያ ብቻ ጥፋተኛ ነው እያልኩ አይደለም። ከኪያ በላይ ደግሞ እኔ ነኝ ጥፋተኛ። ቤተክርስቲያንን ማሰደብ ማለት በዚህ መንገድ ራሱ እንመጣበታለን። ቆይ ይኸውልሽ እሱን እንመጣበታለን። ቆይ ወደ እናንተማ ገና መች መጣን። ግን እርስ በርሳችሁ ያሉትን ነገሮች እንድትጨርሱ ስለምንፈልግም ጭምር ነው።
አሁን እዚያ አውቶቢስ ተራ ላይ የሰጣት መድኃኒት አለ። አሁን ያኛው ከዚህኛው ጋር የሚገናኝ አይመስለኝም፣ እንደ እንትን ማለት ነው፣ እንደ ጀነራል ኖሌጅ እንኳን ስናወራው ማለት ነው። አሁን እዚህ ጋር 2500 ሰው አለ ሏም 2500 ሰው በራሱ ህግ ነው ብዬ አምናለሁ። መጽሐፍ ቅዱስ ሳይኖር ህገ ልቦና እንዳለ ሁሉ ማለት ነው። ስለዚህ ሰዎች በቂ የሆነ ነገር ቁጭ ብለዋል፣ ጊዜያቸውን የሆኑ ነገሮቻቸውን አባክነው ቁጭ ብለዋል። ቁጭ ያሉትኝ ለምን እንደሆነ እናውቋለን። አንደኛ የቤተክርስቲያን ጉዳይ ነው የተነሳው፣ የገዳም ጉዳይ ነው የተነሳው። ቤተክርስቲያን በአንድም በሌላም መንገድ ስሟ ጠፍቷል በእንደዚህ አይነት ጉዳይ ላይ ማለት ነው። አሁን የእናንተን ጉዳይ አይደለም እኔ ወደ ሚዲያ መጥቶ እንዲዚህ ምናምን እንዲሆን የምፈልገው እንዲጠራ የምፈልገው ነገር ስላለ እንድናገር እንዲሰሙኝ ጆሮም ልብም ሰጥተው እንዲያዳምጡ የምፈልገው ነገር ስላለ አሁን ቪዲዮ ከማብራት ጋር የሚገናኝ አይነት ጉዳይ ያለ አይመስለኝም። እንደ እንትኑ ከተነጋገርን ማለት ነው። እሱን ብቻ አጥሪልኝ። ቪዲዮ ማላበራበት ምክንያት እኮ ነገርኩ ባሩኬ። ቪዲዮ ማብራት ካለብኝ ከጠበቃይ ጋር ተነጋግሬ ቀጣይ እንደዚሁ ላይቭ አመቻችተን መግባት እችላለሁ። እኔ ብቻ ሳልሆን ፋሚሊ በሙሉ መግባት ይችላል። ግን ቅድም ስንነጋገር ምን አልሽኝ? ጥያቄዎች አሉኝ፣ ከጥያቄዎች በኋላ ቪዲዮ ማብራት እችላለሁ አልሽኝ። እሺ አልኩሽ። ምናልባት የራስሽ ጥያቄዎች ይኖራሉ ብዬ ስለማመን ማለት ነው። አሁን ግን ኖርማል ጥያቄሽን ጨርሰሻል ብዬ አስባለሁ። ወይንም ደግሞ የምትጨርሺው ነገር ካለ ደግሞ እንድትጨርሽ እድሉ ልስጥሽ። ጥያቄን እኮ እኔ እና እሱ እኮ አልተማመንም። ምን አይነት ሴት ናት የምትሰጣት የነበረችው ገንዘብ ከአንተ እየመጣች የምትቀበል የነበረች ሴት ምን አይነት ሴት ናት ብዬ ላልኩት እኮ ሻሽ ተሸፍና ቀሚስ አድርጋ መልኳም አትታይም ነው ያለ። እኔን ራሱ መግለጽ አልቻለም እኮ። አሁን በዛ ልክ ገለጠው። አሁን እማሆይ ትመስላለች፣ ቀይ ናት፣ ወፍራም ናት ምናምናም ብሎ ገለጸው። ያ የገለጸው ነገር እውነትም ውሸትም የሚያደርገው አንቺ ወጥተሽ ቪዲዮ ላይ ያለውን ነገር ስናይ ነው ብዬ አምናለሁ። ምክንያቱም አንደኛ እሱም እንትን የሚልበት ጉዳዩን ወይ የአንቺን ጥያቄ ውድቅም ወይንም ደግሞ የሚያነሳበት ነገር ስለሆነ ብዬ ስለማምን ነው። ያንን እሺ ላማክር፣ ከጠበቃ ጋር ልነጋገርና ላይቭ ላይ ያሉ አናግሬ አማክሬ አበራለሁ። ችግር የለውም አለው እስከ መጨረሻ ችግር የለውም። መልካም እሺ፣ የሆኑ ደቂቃዎች ውሰጂና ተነጋገሪና በተለይ ደግሞ ቅድም የጠየኩሽን ጥያቄ ምን ያክል ጊዜ ነው አሜሪካ የቆየሽው? የቆየሽባቸው ጊዜያቶቹን በማስረጃሽን በቪዲዮ አብረተሽ በስልክ ላይ ምናምን ብታሳይን ደስ ይለኛል። ማመን የምንፈልገው ነገር ስላለ ነው። በነገራችን ላይ ገባኝ። ግን ባሩኬ እኮ ነገርኩ፣ ይሄ ጉዳይ በህግ የተያዘ ጉዳይ ነው። እዚህ ጋር ቲክቶክ ላይ ሳመጣው ልጁን በሌላ ነገር ልከሰው አይደለም። ይህንን ነገር ማስረጃ ያስፈልገናል፣ ለህዝቡ ማስረጃ ይሆናል የምትላቸውን እያንዳንዷን ነገሮች ልልክልህ እችላለሁ። አይ አሁን ኖርማሊ የምትልኪልኝን ነገር እኮ ነገርሽን እኮ። አሁን እዚህ ጋር የቀረ ነገር አለ ብዬ አላምንም። ለምሳሌ ይህን ያክል ገንዘብ በልቷል፣ ይህን እንደዚህ አሁን ሂደቱን በደንብ ልዋም ነገርሽን። የመጣችሁበትን ሂደት አሁን ያላችሁበትን ስቲል ነው ያላችሁበትን ሁኔታ ነገራችሁን። ከነገራችሁን በኋላ አሁን እኛ ማስረጃ እንፈልጋለን። ለምሳሌ እሱን የምንጠይቃቸው ጥያቄዎች አሉ። ማስረጃ እንፈልጋለን የምንልሽ ይሄ ሁሉ ህዝብ መቼስ አይምሮ ማገናዘብ ይችላል አይደለ? ይሄን ጥያቄ ለምን አይመልሱልንም ይላሉ። እኔ አሁን ፍርድ አይደለም እንድታውቁት የምፈልገው ግን አሁን አንቺ አሜሪካ ነኝ ብለሽናል። አሜሪካ የሆንሽበትን ማስረጃ ላኪልን ስንልሽ፣ ለምሳሌ እኔ ኢትዮጵያ ነኝ፣ አቃቂ ነኝ የምኖረው። አቃቂ ያለሁበትን ይሄ ነው ይሄ ማስረጃ ምናምን ብዬ ማሳየት አለብኝ ማለት ነው። ይሄ ከህግ ጋር ምንም የሚያገናኘው ነገር ዞሮ ህግም አሁን የተነጋገራችሁበትን ነገር ነው ፍሬ የሚያደርገው አይደል? ቤዝ የሚያደርገው አዎ እኮ ነገርኩ እኮ ባሩኬ፣ ምክንያቱም ላማከር። እሺ ደቂቃዎችን እንስጥሽ ላማከርና ያለውን ነገር መረጃው ለእናንተ መስጠት አለብኝ የሚለውን ነገር አማክሬ መስጠት ያለብኝ መረጃ እንድትሰጪን እኮ አይደለም እኮ ልልሽ
ኖርማሊ አሁን መረጃ እየጠየቅንሽ አይደለም፣ የጥያቄዎች መልስ ነው እየጠየቅንሽ ያለሁት። መረጃ ማለት የሆነ ኤቪደንስ የሆኑ ነገሮችን ለኪያ ስጪው ለኪያ ላኪለት እያልንሽ አይደለም ያለ ነው። እንድትረጁ የምፈልገው ማለት ነው። ሶኬ በደንብ አምናለው፣ የአንቺን ሀሳብ ማከብራለሁ፣ በደንብ አድርጌ ያከብራለሁ። ጠበቄ ማናገር አለብኝ። አሁን ላይቭ ላይ ናቸው ብለሽናል። ላይቭ ላይ የሆኑትን ሰዎች አንድ 5-10 ደቂቃ ውሰጂ፣ ችግር የለውም ማለት እዚሁ ላይ እንዳለሽ ዋትሳፕ ላይ ማውራት የምትችው ነገር ይሆናል ብዬ አስባለሁ። እሱን አውሪና ተመለሰሽ ነው የለን። ያው ግን የኔና የሱ ጉዳይ በተመለከተ አሁን እዚህ ላይ ያንን ማስረጃ ማቅረብ ግዴታ ነው። አዋ አሁን እኮ ይኸውልሽ ኖርማል እንዴ መቼስ የተቀመጥነው እኮ እውነት ወደምትባሏ ማማ ከፍ ልንል ነው እንጂ የአንቺም ደጋፊ ሆነን የእሱም ደጋፊ ሆነን እሱን አሞግሰን አንቺን አኮስሰን አንቺን ደግፈን እሱን አኮስሰን የምንወጣበት አንዳችን ምክንያት የለም። እኛ ማዕከላችን ቤተክርስቲያን ናት። እኛ ማዕከላችን እውነት ነው። የሰራችሁትን ነገርማ ታውቁታላችሁ። እናንተ ናችሁ